ወይ ባቢ ደርሼ እላለሁ። ወዴት ነው? ስራ ልሞክር ነው። ምን አይነት ስራ? ሲሳካልኝ እነግርሻለሁ። ሚስትህ እኮ ነኝ። ጓደኛዬ እየጠበቀኝ ነው። ስለዚህ እሱን ልጠይቀው። እኔ አንድ ነገር ሳይሳካልኝ ማውራት እንደማልወድ ታውቂያለሽ። ዛሬ ደግሞ አዲስ ጓደኛ መጣ። ወዴት ነው የምትሄዱት? እንድሸኘው ጠርቶኝ ነው። ነውርህን የሚሸፍንልህ ጥሩ ጓደኛ አግኝተሃል። እንሂድ ባቢ። ቻው አትለኝም? ሂድ ሂድ። ገና እየሞከርክ እንደዚህ ከሆንክማ ቢሳካልህ ጭራሽም አትመለስም። እሷን ነው ምርጧ ሚስት ያልካት? ምርጥ እኮ ናት። ብዙ ጓደኞች እንዳሉ አላውቅም ነበር። ያወኳቸው ሰዎች ሁሉ ሲያውቋት ይፈርዱባታል። አትዋትም ይሉኛል። እነሱ መተው እንደሚቀልኝ ሳቁ። ያንተ ጥፋት ምንድነው? እንደዚህ ለመሆኗ ነው? አዎ ዝምታዬ ነው። እኔም በጣም ትፈራለች። ለምን? አብሬያት የምቆይ አይመስላትም። ሲሞላልኝ ምቷት ነው የሚመስላት። አንተ አብረሃት እየኖርክ አብረሃት አታለን። ዝምታህን እንጂ የነገ አብሮ መኖር ቃል አይሰማትም። ሂድ በልብ ያለውን ፍቅር ንገራት። እሷ ሴት ነች። ያልዘራህባትን አታበቅልም። ዝምታህን አትውለደው። ዝምታ ወርቅ የማይሆንበት ጊዜ በጣም ብዙ ነው። ያኔ የጨለማ ድንጋይ ነው የሚሆነው። እንቅፋት ነው ትርፉ። ሂድ ፍቅርህን ንገራት።